ታይትል ተዋጣና ዛሬ በዚህ ዙሪያ ላይ ነው ማስተምር ትላለህ 10 ደቂቃ 15 ደቂቃ ታስተምርና አስተያየት ስጡበት ትላለህ ማት ደግሞ ካንተ ደግሞ የሚገዳደሩ ሰዎች ይመጡና ፊድባክ ይመጣል እያልክ መስራት ይችላል እና የምትሳደቡ ሰዎች አቁሙ ባይዘወይ እዚህ ያለ ሰው ሲመጣ ገስት ሲመጣ እንግዳ ነው ገስት አክብሩ ተቃዋሚ ሊሆን ይችላል ደጋፊ ሊሆን ይችላል አይ ዶንት ኬር ያለውበትም ኖ አይደለም ለነሱ ነው መናገር ይችላል ነው ሚዲያ ነው ገንቢ ሐሳብ ነው ይሄን ወጣት ሲናገር ምሰማው ቀጥል ቆንጆ አርስትን ያነሳከው ከማይገርምክ ከ3 አመትና ከ3 አመት ተኩል በፊት ለብዙ ሰዎች ነግሬ ነበረ ትልቅ ቢዝነስ ቁጭ ብሎ ሳይደክሙ ምን ሳይሉ እንዲከሱ ነግሬ ማንንም ሰው የሚሰማኝ አልነበረም አሁን መጨረሻ ላይ ነው ሁሉ ሰው ትክክል ትክክል ለኔ ምንም አይጠቅመኝም ገባ አንድ ሰው ግን ያ ቢዝነስ ሐሳብ የሰጠውት በገንዘብ ላስተምርክ እስካላልኩት ድረስ የሆነ እኔ ሊያዝልክ ወይ ደግሞ ለኔ ስጠኝ እስካላልኩት ድረስ ሁሉ ነገር በራሱ ነው የሚያደርገው እና እኔ አሁን በዚህ ያለፈው 2 አመት ውስጥ እስከ ከግማሽ ሚሊዮን ዶላር በላይ ከስቤያለሁ አሜሪካ ውስጥ ሆኜ ቁጭ ብዬ ሳልደክም ከግማሽ ሚሊዮን ዶላር በላይ ከስቤያለሁ ከነዛ የነገርኳቸው ስማቸው ልጥራለክ ፍቃደኛ ከሆንክ ኦኬ አንደኛዋ ሚሚ ትባላለች ጊፍተር የነበረች የድሮ ሚሽጋን ተቀመጥ ነበረ ሁለተኛ ሄለን ሻሽ የነበረች ሶስተኛ ኩዊን አሚታ ነበረች አራተኛ መቅዲ ዱባይ ያለች እነዚህ ሁሉ ትልቅ ቢዝነስ ህይወታቸው የሚቀየር አጠገባቸው ያለው ነገር ተጠቀሙ ብዬ አልተጠቀሙ እንዴት ምን አይነት ቢዝነስ ነገርካቸው ካልከኝ እዚህ ጋር ማንኛውም ሰው ጉግል ላይ ረጋ ብለህ ወይ ደግሞ ሁለተኛ ቴሌፎን ካለክ ቼክ አድርግ ከ2 አመት በፊት $100 የኢትዮጵያ ብር በባንክ ሲመነዘር 5500 ነበር በባንክ በጥቁር ደግሞ 10500 ነበር እዚህ ጋር አስተውል ከ2 አመት በፊት $100 በባንክ ሲመነዘር 5500 ነበር በጥቁር ደግሞ ሲመነዘር 10500 ነበር ጅቡቲ ደግሞ $100 17800 ፍራንክ ነበር አሁን የዓለም ባንኮች በባንክ ደረጃ ነው ገንዘቡ የሚዘረዝሩልክ በጥቁር ደረጃ አይደለም ሶኔ ምን አረኩ $100 ከኢትዮጵያ ባንክ ዘርዝሬ 5500 ይዤ ወደ ጅቡቲ ሄድኩ ማለት እኔ ሳይሆን ሰው ነኝ የላኩት ያ ብር ይዘው ወደ ጅቡቲ ሲሄዱ ጅቡቲ ላይ ስንት ተሰጣቸው ታቃለክ አንድ $5 ጨመረን 17800 ፍራንክ ተሰጠን ያ 17800 ፍራንክ ወደ ዶላር ቀየር ነው ስንት መጣለን 97 አሁን ምን አልኩ ለካ በጥቁር 10500 ነው በጥቁር 10500 ገዛው ብር ወደ ጅቡቲ ወሰድኩት ስንት መጣልኝ 34000 ከምናምን አሁን እዛ ላይ $100 ከሰብኩም ከዛ 10000 ሲመነዘር 20000 ይመጣል 20000 ሲመነዘር 40000 ይመጣል 40000 ሲመነዘር 80000 ይመጣል ከዛ በኋላ ከቅርብ ጊዜ 1 አመት ሳይሞላ ለምንድን ነው የሆነው የኢትዮጵያ ባንክና ብላክ ማርኬት እኩል የሆነው ለመጀመሪያ ጊዜ በታሪክ እኩል የሆነው የዛን ጊዜ ነው ስለዚህ $100 $15 ለመክሰብ ሪስክ አልወስድም እና አይ አሳየኝ ግማሽ ሚሊዮን የከሰብከው ካልከኝ ላሳይክ እችላለሁ እና አንዳንድ ጊዜ ውጭ ሀገር ቁጭ ብለን ትልቅ ነገር አጠገባችን እያለ ብዙ ሰው አይጠቀምም
ከ3 ዓመት በፊት ወደ አገር ቤት ገንዘብ እንዳታስቀምጡ አልኩ። የሚሰማ የለም። አሁን በቅርብ ጊዜ አገር ቤት እቤት እንዳትገዙ አልኩ። ሰምቻለሁ። ሰምተካል? ብራቮ። እና ለምንድነው ካልከኝ እሰብ መማር ነበር። ታስታውሳለህ? ኮሜንት ላይ ይሳደቡ ነበር። አዎ ይሳደቡ ነበር። አዎ በዜና ግን አስቀምጡ ስትል ይቃወሙ ነበር። አዎ ይቃወሙ ነበር። ሪል ስቴት ከኢትዮጵያ ተነስተው ዱባይ እና አሜሪካ አትላንታ ጆርዶ አድቨርታይዝ አደረጉ። ለምንድነው አድቨርታይዝ ያደረጉት ታውቃለህ? አሁን በአጭር ጊዜ ከጊዜ በኋላ የኢትዮጵያ ገንዘብ ይጠነክራል። $100 ወደ 2800 2500 ይገባል። ገባክ? ለምንድነው? ኢትዮጵያ እንደ ግብጽ አይደለችም፣ እንደ ሱዳን አይደለችም። ገባክ? እንደ ሌላዎች ገንዘቧ ወድቆ ቶሎ ብሎ የማይመለስ አይደለም። ለመጀመሪያ ጊዜ በታሪክ የኢትዮጵያ ገንዘብ ይጠነክራል። ሞጣ ይሄ ያዝልኝ ለታሪክ። ልክ እንዳልከው ቀደም ጠንቋይ አይደለሁም፣ በቤተሰቤ ጠንቋይ የለም፣ ግን ዕውቀት ነው የሚያናግረኝ። እንዴት ይሄ ነገር ተጠቀምክበት ካልከኝ ወደ ኋላ ተመልሰን የኤርትራ ምንዛሬ በ2015 ላይ የኤርትራ ምንዛሬ በጣም ወድቆ ነበረ። አዎ ዛሬ ግን $100 1400 ናቅፋ ይመነዘራል። ስለዚህ ኢትዮጵያ ኢምፖርት ኤክስፖርት ያላት ሀገር እንዴት አይሆንም ብለን ለሰው የሚሰጣው ሻይ ቤትና ቡና ቦታ እንዲያወሩ ነው። ትንሽ ነው የሚሰጣቸው፣ ትልቁ ነገር ግን አይወጣም። እና ዛሬ ከኔ ጀምረክ የኔ ስትራቴጂ ነው። የኔ ስትራቴጂ የዘር ምናምን ሳይሆን how I make money። እና እዚህ ጋር ቀደም እንዳልኩት ማየት ማመን ነው ከነ ማስረጃው። እና አንዳንድ ጊዜ ሰዎች አይታያቸውም You see guys, አይታችሁታል? አያችሁ? እና ከማይገርምክ ከምንድን ነው የተነሳሁት? ከባዶ ተነስቼ እንደዚህ ላደርግ ይችላለሁ። ግን ትልቁ ነገር ምንድነው? እኔ ብቻ አይደለም፣ አብረን እንብላ፣ አብረን እንለወጥ። ኖባዲ ሊስን። ሰው ከጊዜ በኋላ ነው ከጊዜ በኋላ ይነቃል። ሲነቃ ደግሞ አጠገቡ አይገኝም። አልፎታል። ታክሲ ሄዷል። እሰማለሁ። አምልጦታል። አዎ ይሰማል። ኮፕሊንግ ሼር ታብታብ እና ይሄ ነው አሚን። እና ረጋ ብለን ማይክ ተክሌ ወንድም ቢያንስ እንደ ውሸታም ትለዋለህ። ማይክ አንተ ዕውቀት የለህም። ይሄ ዕውቀት ያለው ወንድም ነው። ለምን ትቃወመዋለህ? ከማድነቅ እኛ እኮ ስላደነቅ ነው አንተ የምትቃወሙ። እኔ የማደንቀው ማንንም በውሸት አድንቄ አላውቅም። ይሄ ወጣት ጠቃሚ ነው። ብዙ ዕውቀት አለ። በተለያየ መንገድ ረጅም ዓመት ነው የማውቀው። የሚያቀርበው ነገር ሁሉ በዕውቀት ነው። እንዴ እንኳን ሌላ ይሄንን ቲክታክ ፎሎወር እንዴት ማሳደግ እንደሚችል ይነግራል። ዩቲዩብ እንዴት ማደግ እንደሚችል ይነግራል። በካልኩሌሽን እኮ ነው። እና ስማርት የሆነን ሰው አሁን አንተ ፖለቲከኛ ነህ፣ ፖለቲካ አታውቅ፣ ዝም ብለህ ያኔ ታላቅ ኤርትራ ማሰደብ ነው። ማይክ ውሸታም ነው ትላለህ። እኛንን እኮ የምናውቀው ከአንተ በፊት የምናውቀው ኦፕን ማይንድ ነው። ዴቫን ነው የምናውቀው። እኔ ረጅም ጊዜ ነው የማውቀው። የተናገረው ነገር ሁሉ እስካሁን ወድቆ አይቼው አላውቅም። ኤግዛክት የሆነ ነገር ነው የማየው። ቴክኖሎጂ ያውቃል። ዓለም አቀፍ የፖለቲካ እንቅስቃሴ ራሱ ይነግራል፣ ምን እንደሆነ ከኢኮኖሚ ጋር አያይዞ ይነግራል። እና ስማርት ነው። ስማርትነቱን መካድ አይቻልም። ማይክ ይበልጣል። እኔም ይበልጠኝ ሰው ካለ ይበልጠኛል ነው። እበልጠዋለሁ ብዬ መናገር ይቀፈኛል። ስለዚህ ይህን ወጣት ተከተሉ። አንዳንድ ሰው አምጥቶ ማስተዋወቅ አይፈልግም፣ ምቀኛ ነው።
ቀድሞኝ ሄዶ እኔ ጋር ተዋውቆ ሜክ ያረጋል ገንዘብ ብሎ የሚያስብ ድውይ ነው ኢትዮጵያዊ። እኔ አይ ዶንት ኬር ተዋውቁት። ይሄው ኦፕን ዩር ማይንድ። ስንት ሺህ ሰው አለ ተከተለው። ከታችም 1-2 ሺህ አላችሁ፣ 4,000-5,000 ሰው ተከተለው። ይጠቅማቸዋል። ሲገባ እሱም ታያላችሁ። ከዚህ በኋላ ደግሞ ሰው ስላወቀው ሞር ተጠንቅቆ ደግሞ ይመጣል፣ ተዘጋጅቶ ይመጣል። እውቀቱን በደንብ ይናገራል። ስለዚህ ፎሎ አድርጉና አዳምጡት የሚናገረውን ነገር። ያኔ ሰምታችሁ ከደበራችሁ ለቀም ያለው ካልደበረ ደግሞ እየወደድከው ትሄዳል። እና ይመቻል። ዴባ የማያውቀው ነገር የለም። ጎበዝ ነው፣ ስማርት ነው። ስማርት የሆነ የሶሻል ሚዲያ ልጆችን ማስተዋወቅ ያስፈልጋል። ብዙዎቻችሁ አውቃለሁ ብቻችሁን ታውቃችሁ ብቻችሁ እንድትሞቱ ትፈልጋለህ። ብቻችሁን ታውቃችሁ ብቻችሁን መብላት የሚፈልግ ሰው አለ ከተገኘ የለም እንጂ። እኔ ጋር ግን ይህ አይሰራም። ጠላቴም ቢሆን እንኳ ከበለጠኝ አምናለሁ። በቃ በመበለጥ ነው የማምነው። እኔ የተበለጥኩ ጊዜ ነው የሚያመኝ። ገብቶሃል? ማመን ስልህ ስፒሪቹዋል የሆነ መንፈሳዊ ቅናት፣ ይሄ ኢቪል የሆነ ቅናት ነው ያልቀናል። እንደ ዴብ አይነት ነገር የተረጋጋ ሉም ብዬ ማሰብ ፈልጋለሁ እንጂ ለምን ዴብ እንዲሆነ ብዬ እሱን እንትን ማለት አልፈልግም። እከሌስ 2 ሚሊዮን ፎሎወር አላት ብዬ እኔ አላላዝንም። ምክንያቱም መንሱርም 2 ሚሊዮን ኖሮት 170 ሰው ነው የሚያየው። እኛ ደግሞ 300 ሺህ እንዳንገባ 39 ቲክቶክ አሁን ገብቶ ምናምን ዝም ብሎ የውሸት በሴም ኔም የኔ አሁን የሚገርማችሁ ካዘጉት በኋላ 285,600 ነው ገና። ግን ሌላው ዝም ብሎ ምንም ሳይናገር ወይ ጨፍሮ የመቀመጫ አሳይታ 2 ሚሊዮን ነች። ምንም አጠቅምም እኮ ምንም አይጠቅምም። ስለዚህ በፎሎወርም ብዛት አይደለም። ግን ይሄን ወጣት ፎሎ ብታረጉት ትንሽ ሰው ከሚይዝ ብዙ እውቀት ትገበያችሁ ለማለት ነው። አጠቃላይ ምን የምታስተላልፈው መልእክት አለ ዴባ? አዎ ለወጣቱ አያቴ እንደዚህ ተርታለች። ከበኋላ ማዘን ፈቀቅ ብለቀዘን፣ ነገሮች ሳይመጣብክ ነገሮች ሳይዝክ መጠንቀቅ። በኋላ ከማዘን ፈቀቅ ብለቀዘን። ለምን እድሜ ይሄዳል፣ ወጣትነት ያልቃል። በዚህ ያለክበት ህይወት ላይ የሆነ ነገር መያዝ አለብክ። ኦፍ ኮርስ ልክ እንደ እብድ የጨበጠው በሶ ብትን ብትን ማለት ከባድ ነው። እብድ አየክ በሶ ብሰጠው በሶ አይጨብጥም፣ ይበተንበታል። እና እንደዛ በየሄድክበት ቦታ የምትበተን ከሆነ መጨረሻክ መውደቃክ የታወቀ ነው። እና አንድ የጻፍኳት ታሪክ አለች። አጭር ነች፣ ልንገርህ። ቀጥል። ያው በተለያየ ቋንቋ ነኝ የጻፍኩት። በአማርኛ እንደዚህ ይላል፣ እሱ ያውቃል በሱ ያልቃል። ይሄ ከራሴ ህይወት በስደት ከወጣው በልጅነት 10 ዓመት ነው። 24 ሀገር ሄጃለሁ። የ10 ቋንቋ ተናጋሪ ነኝ እና በራሴ ነኝ እስከዚህ ድረስ የደረስኩት። እና አንዳንድ ጊዜ ማንኛውም ሰው ከኔ ጀምረክ ጥያቄ አለን ለእግዚአብሔር፣ ግን መቼ ያ ጥያቄ እንደሚመለስልን አናቅ። ከዛ አጋጣሚኝ ኤክስፒሪየንስ ቱኒዚያ ሀገር ላይ መርከብ ተገልብጦብኛል። ሜቢ ብዙ ታሪክ አልሰማኩም። ሰማይና ባህር ተደባልቆብኛል። ወደ ኢታሊ ከሊቢያ ወደ ኢታሊ እየሰገርኩ መርከቡ ተገለበጠብኝ። ለ34 ሰዓት ባህር ውስጥ ነበርኩ። ከ350 ሰው 80 ሰው ዳንን። እና ከዛ ሁሉ አልፌ 2 ዓመት እስር ቤት መሬት ውስጥ ተቀብሬያለሁ በሊቢያኖች። እና ቱኒዚያ ሀገር ከመጣ በኋላ ከብዙ ፈተናዎች ከጋጠመኝ በኋላ እንቺኛው ታሪክ ጻፍኳት። ረጅም አይደለም፣ አጭር ነች። እና በአማርኛ እንደዚህ ብዬ ነኝ የተረጎምኩት። እሱ ያውቃል በሱ ያልቃል። በትግርኛ ደግሞ እሱ ይፈልጥ በሱ ይውዳ። በአረብ ደግሞ ሹቅለላህ አጂብ ፈረጀተላህ ቀሪብ። በፍሬንች ደግሞ ሎን ፕሮፖዝ ዲዩ ዲስፖዝ። እና እንደዚህ ይጀምራል። በድሮ ጊዜ አንድ ሴትዮ ነበረች
እና በወጣትነቷ ከጓደኞቿ ጋር እየሳቀች ምን እያለች ጊዜው ይደርሳል። ጓደኞቿ አጠገቧ የነበሩት ሁሉ ያገባሉ፣ ልጅ ይወልዳሉ። እሷ ቀረች። ጸሎት እያረገች ሌሊትና ቀን ለእግዚአብሔር ትለምናለች። ከዕለት አንድ ቀን የእግዚአብሔር ሰዎች ከሩቅ አይታ ወደ እነሱ ተጠግታ ምን ትላለች? እባካችሁ ጸሎት ስታረጉስ እግዚአብሔር ልጅ እንዲሰጠኝ ጸሎት አድርጉልኝ አለች። እነዛ ደግሞ የእሷ ቃል ተቀብለው ጸሎት በሚያደርጉበት ሰዓት ላይ የድሮ ሰው እንደምታውቅ ከእግዚአብሔር ጋር ቅርብ ነበሩ እና ለእግዚአብሔር እንደዚህ እግረ መንገዳችን እንደዚህ አይነት ሴትዮ እግዚአብሔር ለምኑልኝ ልጅ እንዲሰጠኝ ብላ ተናገረችን። እግዚአብሔር እንደዚህ አላቸው፣ እኔ እሷን የፈጠርኩ እንዳትወልድ ነው፣ መሃን አርግቼ ነኝ የፈጠርኳት። ከጊዜ በኋላ ጊዜው ይረዝማል። አጠገቦቿ የነበሩት ጓደኞቿ ይርቃሉ እና ከዕለት አንድ ቀን ወደ ገበያ ሕፃን ልጅ ይዛ ስትሄድ ያዩዋታል። እነዛ ሰዎች ለእግዚአብሔር ቅርብ የነበሩ እየሮጡ በጣም ቸኩሎ ወደ እሷ ተጠግተው በሰላምታ ጀምረው የማን ልጅ ነው ይሏታል። ይሄማ የኔ ልጅ ነኝ። ያንቺ ልጅ ከማጸነሽ የወለድሽው? አው የኔ ልጅ ከማጸነ የወለድኩት። በጣም ገረማቸው። እግዚአብሔር ያላቸውና እሷ የምትላቸው በጣም እንትን ሆነ። ይሄ ነው ላይፍ ለሰው ልጅ እንዲገባ ላይክ ዲፕሊ አንደርስታንድ እንዲያረግ ብዬ የሰራሁት። በጣም እየተገረሙ የሷ ወሬ እያሳስባቸው ወደ እግረ መንገዳቸው ይጀምራሉ። የጸሎት ጊዜ ይደርስና ጸሎት በሚያደርጉበት ሰዓት ላይ ወደ እግዚአብሔር ጥያቄ ይጠይቁታል። እንደገና እንደዚህ ሴትዮ ከዚህ በፊት የነገርንክ ገበያ ላይ ስንጠይቃት ይሄማ የኔ ልጅ ነው ከማህፀን የወለድኩት ብላ ነገረችን። እውነታውን ነው አለ። ከኔ ኃይል ሰማይና መሬት የፈጠርኩ ፍቅሩ አሸነፈኝ አለ። ሌሊትና ማታ ታመሰግነኝ ነበር። ስለዚህ አንድ ልጅም አይደለም አብዝቼ ሰጣታለሁ አለ። እሱ ያውቃል ማን ያረጋት፣ በሱ ያልቃል ደግሞ እግዚአብሔር ልጅ የሰጣት እና አንዳንድ ጊዜ አንድ ወሬ ሰምተን ለመወሰን አንሩጥ። እነዛ የአምላክ ቅርብ የነበሩ ሰዎች የእግዚአብሔር ቃል ሰምተው ቶሎ ብሎ አልወሰነው። የሴትዮዋ ያለቻቸው በሁለቱ በኩል ትክክል ናቸው። ዋናው የሚለየው ግን ምንድነው? ረጋ ብለው ለሚጠየቅ ሰው ሂደው ጠይቀው አረጋግጠው የመጨረሻው ታሪክ ትርጉሙ ወይ ደግሞ መልእክቱ ይገባቸዋል። እንደዚህ አይነት ህይወት ላይ ሰው ልጅ ጫፍ ይይዝና በራሱ ሞልቶ ለማውራት ይፈጥናል እና አጠገቡ ያለው ግራና ቀኙ ብዙ ነገር ያጣል። እና እኔ ይሄ ነገር ያልኩበት ምክንያት ምንድነው? በስደት ላይ 24 ሀገር ሲሄድ እሰበው ሞጣ 24 ሀገር ለመሄድ ገንዘብ ያስፈልጋል። ቤተሰብ በውጭ ሀገር ሰፖርት የሚያደርግክ 24 ሀገር ለመሄድ ሕፃን ነኝ 10 አመት የነበርኩ አጠገቤ ሰው ያስፈልገኛል። አንድም ሰውም አልነበረም። አንድ ብርም የሚሰጠኝ አልነበረም። መቅረብ ይጃለው፣ ጀዛይር ይጃለው፣ ጋምቢያም ይጃለው። ገባክ? ቱኒዚያም ነበርኩ፣ ሊቢያም ነበርኩ፣ ማሌሽያ ነበርኩ፣ ባንግላዴሽ ነበርኩ፣ ታይላንድ ነበርኩ፣ ሶማሊ ውስጥ ነበርኩ። ያልገባውበት የለም። ይሄ ሁሉ ለምንድን ነው? to make a better life። ገባክ? በህይወቴ የማላቀው ኦቂያኖስ ውስጥ ተጣልኩ። ከዛ ሁሉ የወልፍ ፈተና አለ፣ የመጠጥ ፈተና አለ፣ ብዙ ነገር። ከማይገርሙት ትልቁ ነገር በጣም አሁን እኔ በቅርብ ጊዜ መጽሐፍ እጽፋለሁ የህይወት ታሪክ። ከማይገርምክ ሱዳን እያለሁ ላይ ሸናው ከጓደኞቼ ጋር ትንቼ እያለ ሕፃን ነኝ የ10 አመት
ገንዘብ እንዳልከፍል ሚልክልኝ ሰው የለም እና ከፎቁ ግብ ያለ ሱዳን ሁሉ ጊዜ ግብ ያላቸው ቤቱ ደግሞ መሐከል ነው እና ቡምቡ አጠገብ በካርቶን አንጥፈን እንተኛለን። እኔ በጥግ ነበርኩ። ብርድ ልብስ የለም። የለበስከው ቲሸርት ሁለት እንደ ጃኬት የምትመስል እሷ ለብሰክ ነው እግርክ ጠቅልለክ ነው ሱሪክ ወደ ታች አውልቃቅ ሱሪክ የእግርክ ሱሪ አስረክ እንደዛ ነው የምተኛው። እንደዛ በማረግበት ሰዓት ላይ ቅዝቃዜው በረታኝ። አላቅም እኔ ላይ ሽናው ላይ ሽኝቼ ቅዝቃዜው ቀሰቀሰኝ። ግራና ቀኜ ሳይ አፈርኩ። የማረገው አጣው። ከተነሳው እንደ ሽናው ያቃሉ። የታች ሱሪ ፈትቼ ለብሼ ሱሪ ቧንቧ ውሃ ከፈትኩ በበርሚል። ጓደኞቼ የተኙበት እነሱ ላይ አፈሰስኩ። እነሱ ላይ አፍስሼ እነሱ ሲደነግጡ ባልዲው ጣልኩት። ከነሱ ጋር ተነሳው። አየክ ለምንድነው ወንድ ልጅ ዲግኒቲው በጣም ይጠብቃል። ትንሽም ይሁን ትልቅም ይሁን እና እንደዛ አይነት ላይፍ አሳልፌ ዛሬ እሰበው አሜሪካ ውስጥ ከ400 ሰው በላይ ቢዝነስ ኦነር አርግቻለሁ። ዴንቨር ያሉ ይመሰክሩልኛል። ማንኛውም ሰው ንቋቸው ሳልነቅ እየተከራከርኩ ዛሬ በስታርቦክስ ላይ ትራክ ድራይቨሮች ከተማ የሚሉት ስራ የለም ይላሉ። ስራ ከፈለጉ ለኔ ቀላል ነው። ምንድነው ላይሰንሱ ንጹህ ከሆነ በወር የ10,000 የ11,000 የደሞዝ ተከፋይ ላረጋቸው እችላለሁ ከነ ተግባሩ። ገባ በወሬ ሳይሆን እኔ በጥሬ ስጋ ልታለለም። ግን ሰው ሊሰራ አይፈልግም። ከተማ ያታልለዋል። ገባከና ያው ብዙ አለ ግን ጊዜ ያስፈልጋል። ዋናው ምንድነው ጊዜ ነው የሚወስነው። እኔ እናንተ ያገያኘን ጊዜ ነው። በኔ በኩል ብጥር ከዚህ በፊት በታችም ልክ እንዳልከው ከኛ በላይ የሚያውቁ ሰዎች አሉ። ግን ጊዜ እኔ እናንተ እንደምናወራው እነሱም ደግሞ ጊዜያቸው ይመጣል የሚያወሩበት። ገባክ ዛሬ ሰው ይመለከታል፣ ሰው ያዳምጥካል። ከአባባ ተስፋዬ ሞድለት ትልቅ ነገር ኢንስፓየር ያደረገኝ ምንድነው ታውቃለህ? አባባ ተስፋዬ በልጅነቴ ከታተለው ነበር። እኔ የድሬ ልጅ ነኝ፣ አዲስ ከተማ ልጅ። አባባ ተስፋዬ በቲክቶክ ነው በዩቲዩብ የሆነ ልጅ ይጠይቀዋል እና አባባ ተስፋዬ እንደዚህ ይላል፣ እኔ እግዚአብሔር የሰጠኝ ትልቁ ነገር ተዋናይ ነኝ፣ አክተር ነኝ። በአክተርነቴ ግን ለወገኔ አገልግያለሁ። እግዚአብሔር በሰጠኝ ታለንት ለወገኔ አገልግያለሁ እና at the age 25 ላይ ይሄ ነገር ታየኝ እና ምን አልኩ? እኔ እግዚአብሔር የሰጠኝ ምንድነው providing information፣ የማቃት ነገር ኢንፎርሜሽን ፕሮቫይድ ለማድረግ። ስለዚህ እግዚአብሔር ካመጣኝ ቦታ ቃለው ካወጣኝ ቦታ በጣም ገደል ነው። ጠርፍ በቀላሉ ልትወጣ የማትችል የፈለከው ገንዘብ ከፍለክ ልትመጣ የማትችል ለብዙ ሰው ተውና ላበሻ ለታይላንዶች ከ300 ምናምን በላይ የሥራ ዕድል የከፈትኩ ነኝ። ሰው ግን የማይያዝ ነገር ትቶ የሚያዝ ነገር ትቶ የማይያዝ ነገር ነው የሚይዘው። ገባክ? መጨረሻው ደግሞ ስታይ ምግብ ከተበላሸ እጥለዋለክ፣ ልብስ ካረጀ እጥለዋለክ፣ ጫማ ካረጀ እጥለዋለክ። ወገንክ ስጋ ግን ከተበላሸ የት ትጥለዋለክ? የምትጥልበት የለም። እሱ ጋር እዚህ ጋር እየራበው አንተ ረግጠክ ስታልፈው አይዋጥልክም። ግን ሁላችን በአቅማችን በተቻለን ፕሮቫይድ ልናደርግ እንፈልጋለን። እኛ አካባቢ ላይ ደግሞ አንዳንዶች ኢቭል አለ they stop you። ገባክ? እና ህዝቡ ረጋ ብሎ ልክ እንደ ውሃው የተሰበሰበ ውሃ ረጋ ብሎ ምስሉ ከታየው ደን ረጋ ብሎ ደግሞ ለህይወቱ መመልከት አለበት። እና ይሄ ነኝ እኔ አሜን። ብዙ በማውራት ትርጉም የለውም።
ሌላ ጊዜም ይመጣል። እንግዲህ ዴባ ኦፕን ዩር ማይንድ ብዙዎቻችሁ ታውቁታላችሁ። በእርግጥ ግን ብዙ ሰው እንዲያውቀው ነው። ስለዚህ እኔ እንትን አይደለሁም። ሰው መታወቅ አለበት ብዬ አስባለሁ። ሌሎችም አሁን ማመጣቸው ይኖራሉ። እንኳንም መምጣት አለባቸው፣ መታወቅ አለባቸው። እኛ ብቻ ታውቀን ሌላውት ብቻ ታውቆ መቅረት የለበትም። እያንዳንዱ ሰው ላይፍ ኤክስፒሪየንስ አለው እና ዴባ በጣም ነው የምንወድ። አመሰግናለሁ።